ኢትዮጵያ በአፍሪማ ታሪክ ሰራች። በናይጄሪያ ሌጎስ ከተማ በተካሄደው የ2025 የአፍሪካ የሙዚቃ አዋርድ ላይ ኢትዮጵያውያን አርቲስቶች ታሪክ ሰርተዋል። ከነዚህም ውስጥ ኢትዮጵያዊቷ የሙዚቃ ኮከብ ቬሮኒካ አዳነ አንዷ ስትሆን በመላው አፍሪካ ትልቅ ግምት የሚሰጠውን የ9ኛው የአፍሪካ ሙዚቃ ሽልማት አፍሪማ በአሸናፊነት በማጠናቀቅ የሀገራችንን ስም በአህጉሪቱ መድረክ ላይ አንግሳለች። ቬሮኒካ ብርቱ ፉክክር በታየበት The Best Artist Duo or Group in African Traditional Music በሚለው ዘርፍ ከአህጉሪቱ ጥንካሬ ያላቸው ተፎካካሪዎች መካከል በመመረጥ አሸናፊ መሆን ችላለች። ድምጻዊቷ ይህንን ክብር ለመቀዳጀት ያስቻላት የኢትዮጵያን ባህላዊ ዜማዎች ከዘመናዊ ሙዚቃ ቅላጼ ጋር በጥበብ ማዋሃድ መቻሏና የሀገራችንን ባህልና ውበት በአህጉር ደረጃ በተለየ ለዛ ማቅረቧ ነውም ተብሏል። የኢትዮጵያን ሰንደቅ ዓላማ በአፍሪካ መድረክ ከፍ ያደረጉት ሌሎቹ አሸናፊዎቻችን ድምጻዊት ዊሃ እንዲሁም ሐዲስ ዓለማየሁ ሀዲንቆ ከመሶብ ባንድ ሲሆኑ ሶስቱም አርቲስቶች በየዘርፋቸው አሸናፊ በመሆን 3 ዋንጫዎችን ለሀገራችን አስገኝተዋል። በመላው አፍሪካ የሚገኙ የሙዚቃ ባለሙያዎችን ለማበረታታት የሚዘጋጀው የአፍሪማ መድረክ የኢትዮጵያን አርቲስቶች ስም በተከታታይ ዓመታት በመዘገብ የኢትዮጵያን ጥበብ ለዓለም በማስተዋወቅም ትልቅ ድልድይ ሆኗል። እንዲህ አይነት ድሎች የኢትዮጵያ ሙዚቃ በአህጉሪቱ ያለውን ቅቡልነት አንድ እርምጃ ወደፊት እንዲራመድ ይረዳል ተብሏል።